ሰብ የታባት በይ ሰይ ቪዲዮ ከገባ ደገፍ ታደርገኛለህ 12 ይበቃኝ ቪዲዮ ያንተን ያህል ራሱ አልፈልግም አሽ ላይ ከገባ ቃል ነው ይኸው ሴትዮዋ ቻሌንጅ ስትሽሽ ፕሮ ማክስ ለመናካለ ሃይ ዩቲዩብ ተከታታዮቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ ቅዳሜ ነው፣ ኪዳነ ምሕረት ናት። ከዛ ደግሞ ፍልሰታ ጾም ፍቺ ነው። እንኳን አደረሳችሁ። 12 ሰዓት ነው እንደሚሆን ውሎ ያሳያችኋለሁ። ፊቴ ካባበጣችሁ ገና እንቅልፌ መነሳቴ ነው። አብራችሁኝ ዋሉ። አሁን ቁርሴን በላው ምናምን ቅዳሜ ነው አላልኳችሁ? ወደ ክላስ ልወጣ ነው። እንዴት እንደሚሆን ውሎ ምናምን አሳያችኋለሁ። ለባብሽ ጨረስ እኔ እንደምመስል አሳያችሁ። ከጓደኞቼ ጋር የሆነ የቲክቶክ ቪዲዮ ልንሰራ አስቤያለሁና ማለት ነው። ነገ ነው የምንቀርጸው ምናምን የንግስት ሞዴስ ማስታወቂያ አክቹዋሊ ቻሌንጅ አውጥቷል። ብቻ የ1 ሚሊዮን ብር ቻሌንጅ እሱን እንሞክር ብዬ ከዛ እሱን ደግሞ ፓዝ ደግሞ የዞረን እንፈልጋለን። የት እንደማገኝ አላውቅም። ሱቅ ይኖር አይኖር እርግጠኛ አይደለሁም። ብቻ እሱን ደግሞ ቼክ እናደርጋለን። ከዛ ደግሞ ክላስ አለኝ። እንዴት እንደሚሆን ውሎ አሳያችኋለሁ። ፕሊዝ ሰብስክራይብ አድርጉልኝ። ዩቲዩብ ሰብስክራይብ አድርጉልኝ። ቪዲዮ ላይክ አድርጉልኝ። ዳሳይልቀ ትመችኛለች። አሁን ጨርሻለሁ። ልወጣ ነው። ግን ዝናቡ ወይኔ ዝናቡ እንዴት እንደሙሉ ራሱ አላውቅም። እንዴት እንደሙሉ አላውቅም። አለባበሴ ምናምን ቆንጆ ነው። ያምራል። ኢነርጂ ልቤ ሙልት አድርጎታል። ጌታ አይፎን 15 ነው ያላለው በዚህ ልክ ሳይ ነው ብዬ በቃ ወጥሬ ልሰራላችሁ ነው። ከዛ ደግሞ ነገ እንዴት እንደሚሆን ቪዲዮአችንን ምናምን ስንሰራ እሱን አሳያችኋለሁ ማለት ነው። ቢሃይንድ ዘ ካሜራ ነው የሚባለው። ጃገር እንዴት እንደሚሆን አሳያችኋለሁ። ሁሉንም ጨርሻለሁ። ተኳኩያለሁ ምናምን ጨርሻለሁ። አሁን ምንድነው የቀረኝ? መውጣት ነው የቀረኝ። በጣም መሰለኝ። አብራችሁን ቆዩ እሺ። የትም እንዳትሄዱ ሰብስክራይብ አድርጉ። በስንት መከራ ፈልጌ ከመገናኛ 24 ሄጄ ነው የገዛሁት። ይሄንን ሞዴስ ለመግዛት ነው። ሌላ ሰፈር ሄድኩት እና ክላስ ነን እንማር ነው እና እየመከርኩኝ ነው። ክላስ ውስጥ ያሉትን ተማሪዎች እንዳለ ንግስት ሞዴስ እንዲጠቀሙ እያበረታታሁ ነው። ንግስት ተጠቀሙ። ዋጋው ደግሞ በጣም አፎርደብል ፕራይስ 120 ሲምፕል ነው። ሮዝ እኛ ጋር 150 ብር ነው። ስንት ብር ነው? እኔ ሮዝ ነው የምጠቀመው። ግን እኔ ሮዝ አረብስ ነው የሚመቸኝ። ለምን ይፈነዳል? ይፈነዳል። ሁለተኛ ያቃጥላል። ይሄ እንዳለ ማለት ነው ሽፍ ነው የሚመቸኝ። ይሄ ሮዝ ገዝግዝሻል ጋይስ። እኔ ይሄ የሚያሳፍር ነገር አይደለም። ባይገርማችሁ ይሄ የተፈጥሮ ጸጋ ነው። ይሄን ሁሉ ማለት ነው ይሄን ሁሉ ህመም አልፈን ስንት ነገር አልፈን የምንኖር ሰዎች ስለ መንስትሬሽን ድሮ ተማሪ ያለ መንስትሬሽን እየተባለ ምናምን ሙድ ይዙብን መንስትሬሽን ታላሽ ነው ተማሪ እና የንግስት ሰውን ሁሉ እያበረታታው ነው ማለት ነው። ነገ ደግሞ ቪዲዮ ስንሰራ ምናምን ሁሉን ነገር ምንድነው የሚባለው ከካሜራ ጀርባ እቀርጻለሁ። ነገ ደግሞ የምንሰራው ለቲክቶክ የምንሰራውን ቪዲዮ አሁን ግን እያነሳሳው ነው ተማሪዎችን ክላስ ውስጥ ንግስት ሞዴስ እንዲጠቀም ወይም ደግሞ እኔ ተጠቅሜ እንዴት እንደሆነ ነግራችኋለሁ። አሁንም አልሰራበት ነው። ንግስት ቆንጆ ነሽ፣ ንግስት ቆንጆ ማርያምን ጥፍር አትሰሪም እንዴ አንቺ?
አይሰራም ጥፍሬን ያሳደኩ ነው እኮ ተሰራኝ ለሷ ምን አለበት መሰሪ ይሄንን ተቆርጬ እንዲህ ለፍቼ ያሳደኩ ያለሁትን ጥፍሬን እስኪ ሰበራችሁ አይደለም እሱን ሰብረሽ ነው እኔ ሰበራችሁ ጥፍርሽን አይደለም ያልኩት እኔ ያልኩት ይሄንን ነው እዚህ ውስጥ ተሰብሮ ነው ያገኘነው ይሄ አልንቀሳቀስ ብሎ ወደ ቤት ሄዳል ባክሽ ማውዙ አልንቀሳቀስ ስናየው የተሰበረ ነው እንዴት ነሽ ዲዛይን ላይ እንዴት ነሽ ቤቢ ቀስ ብለሽ ምሳ ትጋብዥኛለሽ 5 ቀስ በይ ምሳ ትጋብዥኛለሽ ምን አስመልክ ስመጣ ነው እዛ ቀስ ብለሽ አስገቢ ደውልሻለሁ እናወራና እመጣለሁ ለእንቁጣጣሽ ፋዝልጥ ታረጊኛለሽ ቆንጆ እሱ እኮ አይደለም ሞዴል ምን ሞዴል እንፈልጋለን ብላ እያወራች ነው ምን ላይ ቲክቶክ ላይ አዎ ስለዚህ እንመጣለን ካላሉ ቢሉስ እኔ ኮር በፊት አንድ ያስያዝኩት ቦታ አስመጨሽ ነኝ አይ ስክዴ ነይ እንደፈለኩ አድርጌ ሰራሽን እዚህ ያለሽ ይማለሁ አልመጣም ሞርጃት አገድ እንዳትመጣ በጣም ቢያለው ቆንጆ አድርገሽ ነው ቲክቶከር እኮ ነኝ ሰሙ ዲዝብኛል የሰራችሁ አብራሽ ምሰራ እኔ አርብ ዕለት አልኩም ነበር ሰው ጀምራል እሷ እና ሸንጉሊት ላይ ሰው ፈረስተንቷ በጣም ነው የሚያምረው እግዚአብሔር እስቲ ፋዝን ጥልን ነው ለእንቁጣጣሽ ሳምንት ክላስ ያለ አይመስለኝም ምርቃት ነው አረ አዎ ምርቃት ነው ሰው ነኝ የጉድ ዋው ጄሉስ እሺ ኖ ይሄ ማለት ነው ቆንጆ ነው ነካክቷል አይደል እኮ እንደ ተማሪ እኮ ነው አሪፍ ነው ያልኩት እንደ ተማሪ ቆንጆ ነው በደረዋሽ ዲዛይኑ ቆንጆ ነው ግን ዲጄላ እንትን ብሎ አሞላላ ብቻ ነው እኔ እሞላሻለሁ ግን እግሬን ስልኝ በቃ እጄ ይቀር እግሬን በቃ እመቤቴ ታዲያ እጄንማ ሰው ያየዋል እግሬን ስልኝ እኮ አይደለም ነፃ ሆነን እግሬን ስልኝ እኔ እኮ ቲክቶከር ነኝ እኮ እሷ ናት እጅም ምግብ እመቤቴን በይንደ እጄ ከተበላሸ እኮ ሰው ይስቅብኛል እኔ አላስቅብሽማ ግን ያለት ተሰበረም ቢያለ ይሁን ይሰራው ከኔ ሌላ ሳይ ከሌላ እንቀይሩ ነኝ ሰራ አረ እግዚአብሔር አንድ ያሳዩ ነገር እሺ አንዴ ቆይ ማውዝ እግዚአብሔር እንዴት ነው እየቀናው ነው አፕሎች ገዝታ በሳምሰንግ ስልክ እኔ ሳይኖረኝ ወይ ንግስት ቆንጆ ነሽ የሚለውን እየዘፈንኩላቸው የትምህርት ቤት ሎጎ ይታያል ካርጄሻለሁ ኦኬ ከታረጋለሁ ንግስት ቆንጆ እማሆይ እኛውትና እኛ ወጣቶቹ አለ እንደንሳለን እማሆይ ነጠላቸውን ለብሰው ሰላም እግዚአብሔር ሰላም ነው እኔ ደህና ነኝ አማን ማማቲ ወደኛ ነው እንጂ ፕሮግራም ትጋቢ ቀሚሱን ማስነካው አስፈላጊ ነው ነካል ትግሬ አቻት ቻይ አማን አርቲስት ምነው ሜካፕ አርቲስት ዳይሬክተር ካሜራማን ምንም የማይሰራው ነገር ምንድነው የሚባለው አርቲስት ነው የሚባለው ሁለገብ ሲቀፍ ከፉነሽ ቀዲ ከፉነሽ እኔ ነው ወጥ ይሄ ነው ወሶች የሚገርም ነው በጣም የማሰልክ ነው ተሳስቼ ነው የደወልኩት
Action. No way. እነኝ የሚገባ እስቢዶ ይሄ ማለት ነው ቲክቶክ ላይ ምን አይቻለሁ መሰለህ እንትን ቁስል ራሱ ይፈውሳል ብላለች ሴትዮዋ ባሌት እየሰራች ነው ፍቅር ሲዙር ወደዛ ወደ ኋላ ዙር ስትዞር አይ አይደለም እንደምታውቃለህ እንካዛኔ ኦኬ እኔ ጋር ከዛ አይዞህ ያጋጥማል ስትዞር በዚህ ወደ በማስረጃ ነው በመረጃ በጋራ ተይዟል አራት አስጥሩ ግባ ፍቅር ጠን ሰባቲ ነው ማለት ነው አይዞህ ያጋጥማል ፍቅር ዙር ቅድ ይኸውልሽ ሞዲሻ ስትነቴ ነው የታባት ንግስት ቆንጆ ነሽ ንግስት ቆንጆ ንግስት ቆንጆ ሰብ የታባት በይ ሰይ እኔ ሰርቲ ቢኖርኝ ሳልኩ በጣም ነው ፌመስ ነበር አይዝ ብትል ሳር ያልተቻለ በቃ ይግዙላ ንገራቸው ማይዘን ነው እዚህ ጋር የቅድስት ፋሚሊዎች ለራሱ አይገዙላትም ቅድሚያ ቶማስ ድክም ይላል አንተ የሆነ እኮ የሶሻል ሚዲያ ማኔጅመንት ቲም መፍጠር አለብን እኮ ነው ኦኬ ምን ታስባለህ እኔ ራሴን ካምፓኒ ለመስራት ያሰብኩ አገባ ፕሮዳክሽን ነው ታዲያ ብሩካሽ ማለት በሼር ነው እንደምን እየሰራ አይደል ፎቶ አንሳንስ ፎቶ በሱ አይደለም አንድ በሱ አንድ በቀጥ ማሚስ ምን እየሰራች ነው? ፍቅርዬ ኦ ማይ ጋድ ጨርሰን አሁን እየሄድን ነው ወደ ናማን ቤት ከዛ ደግሞ አሁን ሌላ ቪዲዮ ልንቀርጽ የስጋው እንትን ይመቸኛል ምን ይሄ ትናንት እየነዳ ነበር ሄዳችሁት በቃ የሆነ እንደኔ ያሉ ሪስፔክት አሁን መጥቷል እኮ ቆየ ከመጣ መጥቻለሁ እንኳን ብሎ ያልደወለ አሁን እኔ እንዳልሳቀቅ ገባ ስልክ ምናምን ደውሎ ስልክ መጥቻለሁ እኮ አንተ ያው እስከ የሱናለ ሰርቲን ከሳ ሽቶ አመጣልሻለሁ ብሎ ገዛ ያው ይመጣል ጠይቀህ ገዛ አንተ ሁሌ ነው እኔ ቃል የሚገባልኝ እኮ ይሄ እንዴት ነው ከጨዋታ ኧረ ጽጋቡ ለኔ ወንድሜ ነው ማለት እና እኔ እኛ ቤተሰብ ነን እኮ አሁን ያንቺ ብሎግ ነው ምንድነው ብሎግ እሰራለሁ ወልገው ነው ይሄማ ብሎግ አንድ ቀን ደግሞ ዩቲዩብ ደግሞ ኮንሲስታንሲ ይጠይቃል ስንት ነው በሳምንት ነው የምለቅ መቼ ባክ ካርድ ያለኝ ቀን ነው የምለቅ
ራስ ኤዲት አደርጋለሁ። ማሩ መሐሙድ ማሩ መቅዳሚ ነው የለቀው አይደለም እንትን አንደኛ ኮንሲስተንሲ ይጠይቃል። ዩቲዩብ አንድ ቀን ቫይራል ይሆናል። በሳምንት አንዴ ፖስት አለውኝ። ቀን አልተውማ ቀን ነው እንጂ ብሎግ ነው። አዎ ስበላ አስጠጣስ እሱም ይወስናል እንዴ ማለት ተመሳሳይ ምናምን መሆን ይወስናል። ኧረ አይደለም ስንት ደቂቃ ቢያንስ ፖስት ያለው አንድ 20-30 ደቂቃ 30 ደቂቃ ፖስት ያለው የአንድ ቀን እኮ አይደለም ፖስተው ካለኝ አንድ ቀን ካሌለ ደግሞ ሳምንቱ ሙሉ እንዴት እንዳሳለፍኩኝ ፖስት አደርጋለሁ። አሁን የዛሬ ግን የትናንትና ነው የዛሬ ነው የምፖስተው። ፎር ኤግዛምፕል 20 ምናምን ቪው አለ 20 ቪው ኧረ ሞቶ 2 ሞቶ አለኝ ሞቶ ኧረ ጭቃው ገብተሽ 79 አንድ ቀን አንተ የካንዲና አይቼው በኢየሱስ ስም ቡም ምን ያለችው ባንዴ ታይጋልሽ ካንዲ ኮንተንት ግን ይደብረኛል እንደዚህ ኮንተንት እንዳልሰራ በቃ ላይ እንትን እኮ ነው ካፕል ኮንተንት እኮ ግን ኧረ በማርያም ስልክ እንደዚህ እኔ ደስ አይለኝም። ስልክ እንደዚህ ይዘህ እንትን አየኝ ብሎግ ደስ ይላል። ብሎግ አንዴ ቫይራል እስክትሆን ነው እንጂ ሰው ከወደደ በቃ ሁሌ ያያል። ኖ አይ አሁን አንቺ ብሎግ ከሚያ አንዳንዱ ያንተ የሷን ካፕል ኮንተንት ጃኒ ዩቲዩበሮች ጃኒ ስደንሽ ፍቅር ግን አይተኸኛል እንዴት እንደማመን በጣም ታውራለሽ። እኔ አማን ካለበት ሲጀመር እንፈምሳለን። የፌመስ ሰው ፊት ነው ያለ ፋሚሊ ነው ፊት አሬ ለሆነ ልብስ ይወጣ ሱም ደም ይደላል አንድ ነገር ይታጠብ እንደውም አለቤቱ እስቲ ሸሞን ወጥ ሊበዛ ይታጠብ እሺ አለምዬ እንደሳንተኝ አይ እሺ ዝም ብለሽ ስታርት ዝም ብለሽ አንድ ቀጣቂ ቀጣቂ አንድ ሶሪ አክሽን ይቻለሽ ተማረ አለ ከተሆነ ይኸው በስተርጅና ጽጋቡ የሚሰራውን በስተርጅና ተመልከቱልኝ በስተርጅና የሚሰራውን እኔም አለሁበት። ሴት አናጫውትም አችለኝም። አይገርምህም? ድፍት ብለህ ነበር። እኔ ለምን አታጫውቱኝም? ግን ምን አለበት እህት አይደል? ምን እንደምታደርጊ ታውቃለህ? እንደዚህ ታደርግልኛለህ። ምን ፋትሳን እሷ የራሷን ስራ እየሰራ ካበደ ሰው ጋር ነው። እንደዚህ ነው ካፈካ ታናደደ ወጣ ስትል ጸጉሩሽ እኮ ነው። አንተ በአንተ ስልክ አይተህ ማለት ነው የኔን ካሜራ ስታይ ምን ተሰማህ? ደስታ ይሄ ቪዲዮ ከገባ ደገፍ ታደርገኛለህ። 12 ይበቃኝ። ይሄ ቪዲዮ ያንተን ያህል እራሱ አልፈልግም። አሽ ላይ ከገባ ቃል ነው። ይኸው ሴትዮዋ ቻሌንጅ የሰጠችሽ ፕሮማክስ ለመናካለ ውሻ ሰራልኝ። ይሄ ቪዲዮ አሁን ሰርተን ጨረስን ምናምን 3 ቪዲዮ ነው የሰራ ነው ከኔ ጭምር። ይሄ ቪዲዮ ስንት ከገባ እናዲቱ እዚህ ናቸው። ምሳ ካልበላሽ ቢራ ያማታል። ምን አይነት ሰው ጥሩ ሰው ነው መሰለ? እንብላ የሚል ሰው በጣም ጥሩ ሰው ነው። አንተ አሁን እኔ ከስንት ጊዜ በኋላ ዘመርኩ ነው። እናቷ አክስቷ ልጅ ነው ያማታል። እንዴ ድግስ ይመስላል እንዴ?